የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እስከ ዝግጅታችን ፍጻሜ አብረን ነን። የተለያዩ ድንቅ ጉዳዮችን ወደዚህ እናመጣለን። ኢትዮጵያ ያላትን የተለያዩ ድንቅ ተፈጥሮዎች ከፍ እናደርጋለን። በነገራችን ላይ የኔኔሽን ጋበዝ አድርጊያታለሁ። እዚህ ለምን መጣች? ምንድነው ለየት ያለውስ ጉዳይ? ግን መጀመሪያ አድናቆት ስለሆነ ነው። የኔኔሽ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። እግዚአብሔር ታውቂኛለሽ? በቲቪ በሚዲያ ቃል በአካል ተገናኝተን አናውቅም። ኧረ በጭራሽ። ጅማ ነው የምትኖሪው? ወረዳችን ሆሮ ጉዱሩ ይባላል። ከመጣበት ከተማ ግን ሀረቶ ይባላል። ሀረቶ ወደ ነቀምት ነው። ባቆ አሁን ስንት አመትሽ ነው? አመቴ 30 መሰለኝ። 30 አሁን ዛሬ ያገናኘን ለየት ያለ ጉዳይ ነው። ከኢትዮጵያ አንቺን የምታከል እንደው ብዙ ጊዜ ስለ ቁመትሽ ሎጋ ነው የኔ አካል ሰንደቅ ያሰቅላል አካሌ የሚል ዘፈን አለ። ይሄ ዘፈን በትክክል የሚገባው ለሷ ነው የሚባል ነገር ሰማሁ። ረጅሟ ኢትዮጵያ የትሷ ነች? እውነት ነው ነኛ? እንዴ በጣም ቁመትሽ ሎጋ ነው። አይን ዘፈን በቪዲዮ ሲሰራ የግድ አንቺ መኖር አለብሽ። ምክንያቱም ሎጋ ነሽ እኮ አይደል? ሎጋ ማለት በጣም ትርጉሙን ባላቀው ሎጋ ማለት በቃ ረጅም ማለት ነው። ስንት ቁመትሽ ምን ያህል ነው? ሜትር ባለፈው ሐኪም ቤት የታየሁት ሜትር ከ95 ነው ያለው። በፊት እንኳን ታይቼ አላውቅም ነበረ። እንደ አጋጣሚ ሆኖ ሐኪም ቤት ሄጄ ነበር እና ሜትር ከ95 መሆኔን ነግሮኝ ነበር። ሲለኩሽ ግን አልተቸገሩም? አረ እንደ አጋጣሚ ግርግዳ ላይ ነበረ፣ እዛ ላይ ነው ያዩኝ እንጂ የሚደርስ እስቲ ቆይ እኔ አረ ምን የሚደርስማ ይኖራል። እስኪ እንደው ልዩነታችን እስኪ ብድግ በይ የኔ ነሽ። እሺ ሰላም ነው? እግዚአብሔር ይመስገን። አግብተሻል እንዴ? አላገባሽ? አይ ዝም ብዬ አሰብኩት ነው የሰርጋችሁ ቀን ብትደንሱ እኮ እንዲህ ብሎ ነው የሚያይ። አይ ረጅሙን እፈልጋለሁ። ስለዚህ አንቺ የምትፈልጊው በአንቺ ልክ ነው እንጂ ቆይ የፍቅር መመዘኛሽ አንድም በቁመትሽ ልክ ሰው ነው የምትፈልጊው? እንደዛ በሆነ ይሻላል። ከኔ አጠርም ሆነ ባይሆን ደስ ይላል። አሁን እንደዚህ ሰታይኝ እንዴት ነው? ምን አይነት ስሜት? እንደዚህ ነው የምትታይ? ግን አሁን እኮ መጥቼ እዚህ ጋር በጣም እንዴት ነው? እኔ እኮ መለለው ነበርኩ አይደል? ገብቼ እስኪ ምን አለ የሆነ ነገር የለም እዚህ አካባቢ? ሰላም ነው? በደንብ ተላጭቷል? ትንሽ ሰው ያላየውን ነገር ምድረ በዳው ከላይማ አዲስ አበባ ከላይ እንደኔ አናት ሆኗል። አየሽ ደን አትጨፍጭፉ እያለን እንዴት ነው? ምን ባዶ ነው አይደል? ውስጥም ባዶ ነው። በጣም ይገርማል። ለኔኔሽ እንዴት ነው? ለኔኔሽ በጣም እስኪ ዋው። ካሁን በፊት የፍቅር ግንኙነት አልነበረሽም? መጀመሪያ ሃይስኩል ምናምን እያለሁ ነበረ፣ ግን ተቋርጧል። ምክንያቱ ምን ነበር? እንጃ አላውቅም። ባንቺ ሳይዝ ነበር የኔነሽ? ያኔ እኔ ላይ እንኳን ረጅም አልነበርኩም። መቼ ነው በጣም ያደግሽው? መቼ ነው? ለኔ እንኳን ባይታወቀኝም ያው ከህፃንነት ረጅም ነሽ ስሉኝ ነበር። አጭርም ስለሆንኩኝ ያው አለ አይደለ በእድሜ ደረጃ ከልክ በላይ ማደጌ እንደዛ ነበረ። ከቤተሰብ ብሰማ ከውጭ ብሰማ ማለት ነው። ከእኩላቸው ከነበርኩት ልጆች እበልጣለሁ ልጅም ሆኜ ማለት ነው። ስንት ነው ወንድማማቾች? ምን ያህል ናቸው ቤተሰብ ውስጥ? ወንድም እህት አለሽ? አለኝ፣ ብዙ ናቸው። እንዳንቺ ረጅም አለ? እንደኔ እንኳን የለም። ስለዚህ ሁሉንም ወስደሽባቸዋል? እንግዲህ እድገትሽ አሁን ቆሟል ሊባል ይችላል ወይስ ገና እያደግሽ ነው? በእድሜ ደረጃ? አይ ኧረ በቁመት
እንግዲህ እኔ ምን አውቃለሁ። አሁን እኔ ከዚህ በላይ የትም በቃ አውቄዋለሁ። አንቺ ግን ምናልባት አንዳንድ እድገት አለ ጊዜ የማይወስነው እንደዛ ከሆነ ብዬ እንግዲህ እሱን አላውቀውም። በሕክምና ደረጃ ካልታወቀ እኔ በምን አውቀው እችላለሁ? ስለዚህ ትምህርት ቤት እያለሽ ብዙም ረጅም አልነበርሽም እኮ። ረጅም እባላለሁ ቀጭንም ስለሆንኩኝ ርዝመት ይታወቅብኛል ማለት ነው። ግን ይሄን ኃይል በጣም ረጅም ነሽ የሚባል ደረጃ አልነበርኩም። አሁን ሰልፍ ላይ ትምህርት ቤት ኋላ ነው የምትሰለፍ መሆኑ ነው አይደለ? ረጅም ነሽ። ስትቀመጪም ክላስ ውስጥ ከኋላ ነሽ። ከኋላ ነኝ። በደንብ ነው የምታያቸው እያንዳንዱን። ለመስረቅ ማን ቀረ ማን አልቀረም በደንብ ይታይሻል ብዬ አስባለሁ። አሁን በቁመትሽ የመጣብሽ ችግር አለ ማለት? ለምሳሌ አሁን ትራንስፖርቱ ስትገቢ ሊሆን ይችላል። ባጃጅ ለምሳሌ ባጃጅ ያስቸግራል። ባጃጅ ይሻላል። ባጃጅ ይሻላል ከሌላው? ባጃጅ ይሻላል። ከሌላው ስትይ ለምሳሌ ምን ያስቸግራል? አሁን በዚሁ ከተማ ራሱ ታክሲ አለ ምን ይባስ ስቀመጥ ምናምን ትንሽ ጉልበቴ ላይ ለመቀመጥ አይመቸኝም። ስገባም ራሱ ደግሞ ነው ጉልበቴም ስለሚያመኝ። ምን ነው ጉልበቴ ቆይቷል ያመኛል። ነው መሰለኝ ሰውነቴም ትልቅ ስለሆነ ብቻ አላውቅም። ህመምም ነው በሕክምና ደረጃ የታየሁት ህመም እንዳለብኝ የግላንድ ሆርሞን ችግር ምናምን ተብያለሁ። ባለፈው እንደውም እዚህ ስታይ ነበረ ኦፕሬሽን ትደረጋለሽ ተብዬ ነበርና ወንድምና እህቶቼ አትሆኙም ብሎ ፈርቶ። ለምን አንግት ትሞታለች ብሎ ፈርቶ ይሆናል። አሁን እንደገባኝ ከሆነ ጉልበትሽ ሰውነትሽ መሸከም አልቻለም። እንደዛ ነው መሰለኝ። አልጋስ ችግር የለም ማለት? አሁን የሚሰሩት አልጋዎች እኮ በእኛ ልክ ናቸው። እግርሽ እየወጣ አስቸግር ይወጣል። እና ብቻዬንም ስለምተኛ ትንሽ ጣም ምናምን ብዬ ነው የምተኛው ብቻዬን ስለዚህ የግድ ኩርምት ለማለት ትገደጃለሽ። ስለዚህ አሁን አልጋ ራሱ ፍራሽ፣ ብርድ ልብስ ለምሳሌ አለ። ብርድ ልብስ እኮ አንዳንዴ ከላይ ስታደርጊው እግርሽ የመውጣት ወይ ደግሞ እግርሽ ሲሸፈን አይደለ? በልክሽ ብርድ ልብስ አለ? ብርድ ልብስ እንኳን ይሄን አይላል ተቸገርኩ። ፍራሽና ብርድ ልብስ ችግር የለም። ፍራሽ ያጥራል። ፍራሹን በአልጋው ልክ አይደለ? ስለዚህ ያው ትንሽ ዝርግት ብለሽ ተኝተሽ ታውቂያለሽ? ፍራሽ ላይ ምናምን ሲሆን መሬት አልጋ ላይ ዝርግት ብለሽ አታውቂም? ምክንያቱም ይገድብሻል። ይገድበኛል። ሜትር ከ80 አይደለ አልጋው ራሱ ሰራ። ስለዚህ እኔ ቁመቴ ስለምባል ያልፋል ከአልጋ። ሌላስ ምን በቁመትሽ የመጣብሽ ችግር አለ? እንግዲህ መሄድ ብዙ መሄድ ምናምን አልችልም። ያው ህመም ብቻ ባይሆን አላውቅም እንጂ ብዙ መሄድ ያስቸግረኛል። ደግሞ ነው በዶክተርም ደረጃ ስለታየው በሕክምናም ታይቻለሁ ከዚህ በፊት ጥቁር አንበሳ ምናምን ማለት ነው። እና አሁን ደግሞ ብዙም በሕክምናም ደረጃ በገንዘብ ምክንያት ብዙም መሄድ አልቻለሁ። አሁን ለምሳሌ ባለፈው ራሴ ነበር የሚያመኝ፣ በሱ ደረጃ ታይቻለሁ። ታይቼ ያው ኦፕሬሽን ትደረጋለች ተብዬ ነው። በሌላ ደረጃ ግን ያው ብዙም መሄድ አልቻልንም። የምተዳደርበትም ነገር ስለሌለ ገቢ ምናምን በራሴ ደረጃ። አሁን እዛ በምንድን ነው ምንም እየሰራው አይደለም። የሆነ እጅ ስራ ሰራለሁ። በሷ ነው ሙሉ ተደደረው ስራ የእጅ በሷ ነው ምናምን። ባለፈው ነገ ቀርቦ ነበር እዚህ ረጅም ወንድ። አይቼዋለሁ። ምን ተሰማኝ ስታየው? ደስ ይላል። እንግዲህ እግዚአብሔር ተፈጥሮ ስለሆነ ለምሳሌ እሷ አላገባውም ሲል ነበር፣ እንደዛ ሲል ነበር እዚህ ጋር ቆሞ። እሱም እንደዚህ በሳይዜ ያጣው በጣም አስቸጋሪ ነው ምናምን አለኝ።
እሱን እንግዲህ እግዚአብሔር ያለው ነው ሆኖ ለሱም ያዘጋጀለት አለ ለኔ ያዘጋጀለት ሰው የተጻፈለት ነው የሚኖረው ደስ ይላል አይደል ቤተሰብ እሱ እግዚአብሔር ስራ ነው ስምሽን ቤተሰቦችሽ እንዴት አወጡልሽ እንጃ አላውቀውም ምክንያቱም ከቁመትሽ ጋር የሚሄድ ነገር የለም በሕፃንነት የነበረው ነው ስሜ ትምህርት ቤት የገባሁበት ማለት ነው እሱ የኔነሽ የሚለው ስም ምናልባት ትርጉምና ምክንያት ካለው ብዬ ነው እንጃ እነሱ ናቸው እንግዲህ ማቁት አሁን ግን የኔነሽ የሚለው አይደለ የኛ ነች አይደለ ትልቅ ፎዛል የኢትዮጵያ ነሽ እንደው ቤታችሁ አጥራለሁ አለው የቆርቆሮ ማለት የግቢ ኧረ እንደዚህ አሁን ሰው ሲመጣ በቀዳዳ አታይም አይደል ከላይ ነው የሚመስለኝ እኛው ከፍተን ነው ማን ነው ምናምን እንደለው አንቺ ግን ዞር አትልም እንደዛ ይመስለኛል እንደዛ እንኳን እኔ ዝም ብዬ ሳስብ ቁመት ለብዙ ነገር ይጠቅማል አሁን ራስሽን በነገራችን ላይ በዓለም አቀፍ ደረጃ የሴቶች ባስኬትቦል ውድድር አለ ትንሽ ጉልበትሽን አመም የሚያደርግሻል እንጂ አሁን አንቺ እኮ እንደዚህ አድርገሽ ባስኬትቦል ይመስለኛል በቁመት እንደዚህ መዝለልማ ቢሆንና እንግዲህ ግን ስለወደፊት ስታስቢ ምን ይሰማሻል ማለት አሁን ለምሳሌ ይሄ ቢሳካልኝ ይሄን ማደርግ የምትይው ነገር አለሽ እሱማ ብዙ አለ እንግዲህ አቅም ማስፈቀደም እንጂ ለምሳሌ ምን አለ ትምህርትን ተምሬ መንግስት ሰራተኛ ቢሆንም ብላለሁ ግን የሆነ በቃ የምኖርበትን ቁጭ ብዬ የምሰራ ሱቅ ምናምን ቢሆንም ደስ ይለኛል ግን ምንም እቅዱም ስለሌለ በቃ ምንም የሞከርኩት ነገር የለም ከዚህ በፊት ግን እንደ እቅድ እንደ ሐሳብ በቃ ብማር ራሴን ህይወቴን ባሻሽል የሚል ነገር አለሽ እንደዛ እንኳን ሳይሆን ብማርም ሳይሆን በቃ የሆነ በቃ አለ አይደል የግል ስራ እንደዛ ነበር ውስጥ ያለው አሁን ለምሳሌ ይሄትና እንደምን ከዚህ በፊት ያማከርኳቸው ማለት ነው እሱም መንግስት ሰራተኛ ስለሆኑ ከራሳቸውም አላለፉም ስለዚህ ሊያግዙሽ አልቻሉም ምንም አይችሉም ግን በቁመትሽ የተነሳ ሰዎች ሲያዩሽ ሞራልሽን የሚነካ ነገር ይናገራሉ ያደንቁሻል ወይንስ ሸንቆጥ ያረጉሻል ማለት እንደው አንዳንዴ የኛ ሰው ለየት ያለ ተፈጥሮ ሲያይ ትንሽ ከተማ እዚህ ይሻላል ከተማ ይሻላል ቁመት ምናምን ይላል አድናቆት ነው እዚህ አይደል እንዴ እዛስ ምን ይላሉ በቃ የሆነ የሚደነግጡም ሰው አሉ ሲያዩኝ አንዴ በቃ አዲስ ሲሆንባቸው የሚደነግጡም አሉ የሆነ በቃ በሲስተም ለክቶኛ አጠገቤ አልፎ ምናምን እንደዛ ነገር ያደርጉም ምን ያህል ረጅም ነች ማለት ልክ እኔ እንዳረኩት ማለት ነው እሺ እንዴ እንደ ቅድሙ ልጅ እንዴ እኔ እኮ ራሴ ረጅም እላለሁ እንደዚህ አይነት ሰው ማለት ግን ብዙም መጥፎ ነገር አይሉሽም አድናቆት ነው ረቁመት ምክንያቱም ቁመት ውበት ነው አንድም ውበት ነው ስለዚህ በኢትዮጵያ አንቺን የሚያክል ረጅም ሴት የለም ተብሏል ሲባል እንግዲህ በጣም ነው ደስ የሚለው እዚህ እንዴ አመናችሁ ጥሩ ነው እስኪ ወደዚህ ጋበዝ ላርገውና አሹ አንዳንድ ነገሮችን ያወራኛል በነገራችን ላይ ሌላ አሁን ለምሳሌ ነገ የጫማ ችግር ነበረበት ጫማ እኔም አለብኝ እንደዛ ተይ እንጂ ስንት ቁጥር ነው የምታረጊው 43 44 እንደዛ 44 ታዲያ ምንድነው ችግሩ 44 ቁጥር አይደለም ለሴት የለም ለሴት ከ40 የበለጠ ብዙ ማይገኙ ልብስ ሳይዝ ላይ ልብስ እንግዲህ በእንትኔ ልክ አስቀድቼ ነው ለእንትን ማሰፋው እንጂ ለባሄደሽ ልብስ ቤት ለባንቺ ልክ አግኝተሽ አጣቂ አያገኛል እሱ እንኳን ይገኛል አይደል ይገኛል ግን የፈለኩትን አለ አይደል ለፋሽን ምናምን ሲሆን ላይገኝ ይችላል እንጂ ይገኛል አሁን እነዚህን ራስሽ ያሰፋሻቸው ነው የምትለብሺው
ራስ እያሰፋ ነው። አሁን ይሄ ትንሽ አይደል አጠር ይላል። ግዴታውም ነው። እስኪ ወደዚህ ጋበዝ ላድርገው። አሹ ወደዚህ ሞቅ አድርጋችሁ ሸኙት እስኪ። አሹ አፍሪካ ድንቃ ድንቅ ጥናት ተደርጓል። አሁን ምናልባት የኢትዮጵያ ረጅሟ ሴት እሷ ነች ሊባል ይችላል። አሁን ዩዥዋሊ ረጃጅም ሴቶችን የፈለግነው የት መሰለህ? ጋምቤላና ሶማሌ ነው። በተለይ ጋምቤላ በቱሪዝም ቢሮ ኃላፊ ፕሮፌሰር ኦባም ይባላሉ። እስከ ወረዳ ድረስ ነው ደብዳቤ ተጻፈው። ከተማችሁ ውስጥ ያሉትን ወረዳ ውስጥ ያሉትን ረጃጅም ወንዶችና ሴቶችን አሳውቁን የሚባል አልተገኘም። መጨረሻ ላይ አንድ ሴት 1 ሜትር ከ92 ምትሆን ተገኘች። ከዛ በኋላ እሱን ፕሮሰስ እያደረግን እያለ የኔነሽ ተገኘችና የ3 ሴንቲሜትር ልዩነት አለ። ስለዚህ ሪከርዱ እሷ ይሆናል ማለት ነው። አዎ ደስ ይላል። የዓለም ሪከርድ 2 ከ15 ነው። አዎ የዓለም ሪከርድ 2 ከ15 ነው። ቱርካዊ ነች። እሷም በ18 ሴንቲሜትር የምትበልጣት። ምን እንደዚህ ሊባል ይችላል? 18 ማለት አንድ ፓልም። አዎ ትንሽ መካከለኛ ማለት ነው። በጣም አሁን እያወሯት ነበረ። ቤተሰብ ራሱ ወንድም እህቶቿ መሀል ረጅም እንደሷ የለም። ጄኔቲክ ነገር ይመስላል እንግዲህ ጄኔቲክ። አዎ ያየው እንግዲህ የአፍሪካ ራሱ ሪከርዱ ከሱዳን ነው። 1 ከ96 ነው በሴት ደቡብ ሱዳን ያለችው ሞዴል ነገር ነች። 1.96 አካባቢ እሷን በ1 ሴንቲሜትር ነው የምትበልጣት። እኩል ናቸው ማለት ነው። በነገራችን ላይ ብዙም አይራራቁም። በኔነሽ እኮ አሁን ሞዴሊንግ መስራት ይቻላል። እኔ እንዲያው ምን አሰብኩ መሰል አልተሳካም እንጂ ነገው ጂማንና እሷን እዚህ ጋብዘናቸው ነገውን ጋብዤው ነበር። በአጋጣሚ አልተመቸውምና ነገው አንተን ልትደርስ የምትችል ሴት ተገኘች ስለው የጠየቀኝ ጥያቄ ሲንግል ነች ወይ አለኝ። አላገባችም ወይ ብሎ ጠይቆኛል። ነገው እንኳን ደስ አለ አላገባችም። ነገው ያረ መልእክት ልኳል። አላገባችም ወይ ያለ እኔ ፈራሁት ነው የሆነው። የኔነሽ ምንድነው ምላሽሽ? እንግዲህ እግዚአብሔር የፈቀደውን ነው የሚሆነው አላልኩም? አዎ ስትል ነበር። አዎ በሳይዜ ነው የምፈልገው ስትል ነበር። አዎ እሱ እንግዲህ እኔ በኑሮ እግዚአብሔርን እያዳመጥኩ ስለምኖረው እንግዲህ እሱ ያለውን ይሆናል በጊዜው ማለት ነው። የሰው መገናኛው አይታወቅም አይደል? አዎ አይታወቅም። እሱ ግን ከአንዳንድ ጥያቄው ከባድ ነው። ባንተ ቁመት ሴት ተገኘች ስለው ሲንግል ነች ወይ አለኝ። አዎ የምሩ ነው ደግሞ ጥያቄው። አግብታለች? አሃ እሱን አሁን እያጣራ ነው ማለት ነው። አዎና ደስ ይላል። ግን ረጃጅሞች በጣም አሉ። በጣም ነገውና እሷ እዚህ አንድ ላይ ቢገኙ ጥሩ ነበረ። ነገው በአጋጣሚ አዳማ ሆኖ ነው እንጂ ሁለቱን አሁን ለማስታወቂያ ከነሱ ውጪ ይሄ ትልቅነትን የሚያሳይ ማስታወቂያ ከሁለቱ ውጪ ማን ሊሰራ ይችላል? እዚህ ጋር አንድ ማንሳት የምፈልገው ነገር ምን አለ መሰለህ ሰይፉ፣ እኛ ሰዎችን ስናወጣ የኛ ማውጣት ብቻ በቂ አይደለም። ካምፓኒዎች፣ ተቋሞች፣ ድርጅቶች፣ ክልሎች እነዚህ ሰዎች አካባቢያቸውን አገራቸውን እንዲያስተዋውቁ መጠቀም አለባቸው። በዚህ አጋጣሚ የአማራ ክልላዊ መንግስትን ማመስገን ፈልጋለሁ። ትዝ ይልሃል ባለፈው ያወጣናት እቺ ጸጉሯ ረጅም ልጅ የክልሉ ቱሪዝም ሀብትን እንድታስተዋውቅ ሞዴል አምባሳደር አድርገው መርጧታል። ይሄ ደስ ይላል። እንግዲህ አፍሪካ ድንቃ ድንቅን እያየው ነው። ባለ 2 እንጥል ኢትዮጵያ መጥቷል። አዊ ወደ አማራ ክልል ለሚኖሩት ባለፈው 28 ጣት ያለውን ካወጣን በኋላ የሆነ ስልክ ተደወለ። ምንድነው 2 እንጥል ነው ያለኝ እና እኔ አላመንኩም። ያ ብዙ ሰው ይቀልዳልና ፎቶ ሲላግን ይሄው 2 እንጥል። አሁን ወንድማችንን አንዱን ቶንስል ቢይዘው ባንዱ ለምሳሌ እኔ በአንድ ጥል ብዙ አይጎዳም ብዬ አስባለሁ። አንድ ስላለችን እሷ ነው ቶንስል ሲይዛት እኮ እንታመማለን። የማወጥ ችግር አይጋጥማቸው። አዎ እሷ አሁን ባንዱ በዚህ ሳይድ ባለው እንትን ለየት ያለ ተፈጥሮ ነው። ደስ ይላል አይደል? ሌላው ለ6 ዓመታት ያልተኛ ኢትዮጵያዊም አለ። አዎ ወደ ደቡብ ክልል አካባቢ ነው የሚገኘው። ለ6 ዓመት ተኝቶ አያውቅም። ምን ተፈጠረ አልኩት። አንድ ቀን ኢቨንት አዘጋጀሁና ወደ ቤት ስገባ ከዛን ቀን ጀምሮ እንቅልፍ መተኛት አልቻልኩም ማለት ብዙ ቦታዎች ላይ ታየሁኝ። ዶክተሮች እንዲያውም አላምን ብለው 3 ቀን ከዶክተሮች ጋር ተኛሁኛለ። ከዛን ቀን ጀምሮ እንቅልፍ አይቻል አቅም አለ። አሁን እንዲያውም 6ኛ አይደለም ወደ 7ኛ ዓመት ገብቷል። 7 ዓመት እንቅልፍ ተኝቻል አቅም ብሎኛል። ይሄ ትልቅ ሪከርድ ነው እንግዲህ
በነገራችን ላይ ላሹ ያለኝን አድናቆት ለመግለጽ ነው። ምክንያቱም ኢትዮጵያ ብዙ ድንቃድንቅ ጉዳይ ያላት ያልተወራ ያልተነገረ አዲስ የአፍሪካን ድንቃድንቅ መጽሐፍ እያዘጋጀ ነው። እሱን ማገዝ ለምትፈልጉ ወይም ደግሞ የኔ አፈጣጠር የኔ ችሎታ ድንቃድንቅ መዝገብ ላይ መመዝገብ አለበት ለምትሉ ለማገዝም ወይም ደግሞ ራሳችሁም ችሎታችሁ ማውጣት ለምትፈልጉ ተፈጥሯችሁን እንግዲህ በአደባባይ እንዲታይላችሁ ከፈለጋችሁ በዚህ ስልክ በዚህ አድራሻ አሹን ማግኘት ትችላላችሁ። ያው እንግዲህ ሪከርዱን አስረክባ የኔ ነሽ፣ አሁን እኮ የኛ ነሽ ከእናንተም አልፎ ከኢትዮጵያ ነኝ። አዎ እስኪ መሀላችን ትቆሚና ምን ይሆናል መሰለሽ ሐመሯ እንሆናለን ማለት ነው። ለሐመሯ አድናቆት አይገባም። ሐመሯ ይህ የአፍሪካ የድንቃድንቅ መዝገብ የምስክር ወረቀት የተሰጠው ለየኔነሽ አራርሶ ነው። የኔነሽ አራርሶ 1 ከ95 ሳንቲሜትር በመርዘም የኢትዮጵያ የረጅም ሴቶችን የቁመት ክብረ ወሰን ሰብራለች ነው የሚለው። እንኳን ደስ አለሽ። የኔነሽን እንግዲህ ቀደም ሲል ተናግራለች። የፋልጋ ችግር አለ፣ ጉልበቷን አብም ያረጋታል። አድራሻ አለሽ አይደል? ስልክ ቁጥር አለሽ? ስልክ ቁጥር አለ። አዎ፣ በዚህ ስልክ የኔነሽን ማገዝ ትችላላችሁ። በሚቀጥለው ስንገናኝ እንዳልሽ ነው የህይወት ብዙ የምታስቢያቸው ነገሮች አሉ፣ ከትዳሩ ጀምሮ ማለት ነው። እሱ ሁሉ ተሳክቶ እንደሚሆን ተስፋ አለኝ። ምን ማለት ፈልጊያለሽ ለመላው ለሚያዩሽ በአጠቃላይ የኔነሽ? ያውልሽ እዛ ጋር የምለው ይህንን እድል ስለሰጠኝ እግዚአብሔርን በመጀመሪያ አመሰግናለሁ። እናንተንም አመሰግናለሁ በዓለም ሁሉ ስላሳያችሁ ማለት ነው። በመቀጥለው ግን ሁሌም ቦታ ምን ማለት የምፈልገው ማለት ነው እናንተ እግዚአብሔርን ማታውቁ ይቻላል የዓለም ግዢ ኢየሱስ ክርስቶስን የሌላችሁ ኢየሱስ ክርስቶስን እንድትቀበሉ ለሁለማናቸው የሚያስፈልገውን ኢየሱስ ክርስቶስ የሞተውን የተሰቀለውን ከሞትም የተነሳውን ግላችሁ አድርጋችሁ እንድትቀበሉ ላለሁ። በተረፈ ይሄንን በጣም ነው ማመሰግናት። በጣም ነው የምወድሽ እናቴ። እህትሽ ነች እዛ ጋር ያለችው? የእናቴ አባትሽ ልጅ? በእናትም በአባትም አንድ ነው። ቁመቷን ነው። እስኪ ነይ እስኪ ሞቅ አድርጉላት እባካችሁ። ሰላም ነው? ሰላም ነው ወይ? ታላቋ ነሽ? ያው ታላቋ የሶስት ጊዜ ታላቋ። እሷ ማር 2 ልጆች አሉ። በ3 ዓመት ልዩነት። በ3 ቅድም ያለች ነበረ። ጥሩ ብዙ ማያስታውቁም ነበር ቁመቴ ድንገት ነው። በሆነ ጊዜ ላይ እንዴት ነበር አስተዳደጓ? አስተዳደጓ እንግዲህ እንደማንኛውም የገጠር ሰው ነው ያደገችው። ያው አብረን ያደግነው በቃ ከቤተሰብ ጋር ያደግነው። በሆነ ጊዜ ላይ ደርሳ ተመዛ ብቻ ነው ያወቅነው እንጂ አላወቅነው። እና ትንሽ እየሄደች አልታወቀብንም። መጨረሻ ላይ እንዲሁ ረዝማ ነው ያገኘናት። ከዛ በሽታ ነው ምናምን ተባለና ልዩ ስለሆነች ከከተማም ከሀገርም ከቤተሰብም ከዛ ሕክምና እንድትታይ የተደረገች እህቴ ጋር ነበረች እና እህቴ ሀረር ነበረች። ታናሽ እህቴ ከኔ ቀጥላ ተወለደችው። ከዛና እዚህ አዲስ አበባ ሕክምና መጣት። ከዛው በርግሮት ሆርሞኒ ነው እና ይቀጥላል አይቆምም። ውጭ ሀገር ወስዳችሁ እዛ ሕክምና ካልታከመች የሚቀጥል ነው የሚሄድ ነው አሉ። ያው በጊዜው የምትታከምበት አልነበረም። በቃ እንደዛው ቀረ። እየጨመረ ሄደ። አሁንም እየቆመ አይመስለኝም። አዎ እኔ ቀድም ጠየኳት እኮ እንዴት ነው ቆሟል ስላት በሂደት ነው የማውቀው ብላለች። አዎ እኛም ያው በሆነ ነገር ላይ ነው እንጂ የምናውቀው እንዲህ አይታወቀንም። ግን እየጨመረ ነው እንጂ እየቆመ አይደለም ይመስለኛል። ይሄው እንግዲህ ለበጎ ሆኖ የኢትዮጵያ መለሎዋ ሎጎዋ ኢትዮጵያዊት የሚል ማዕረግ አግኝታለችና ምን ተሰማሽ? በጣም ደስ ብሎኛል። ለቤተሰቡ በአጠቃላይ እንኳን ደስ አላችሁ ብያለሁ። እሺ እንኳን አብሮ ደስ አለን። ያው እንግዲህ
እንደው እንደ ሐሳብ እያልኩ ነበር። ያው ህልሟንም ስትናገር ነበር ቅድም። በቃ ግብቼ ወልጄ ብላለች እና ተሳክቶ እርግጠኛ ነኝ እንገናኛለን እያልኳት ነው። እግዚአብሔር ፈቃድ ነው። እኛም ደስ ይለናል። የቁመት ነገር ሲነሳ ግን በሳይዜ ብላለች እኮ ሰምቻለሁ። ከኔ በታች ዝቅ ብዬ ማየት አልፈልግም ስትል ሰምቻለሁ። በእኔ ሳይዝ ካገባሽ ስትጣሉ ለምን ይጠቅምሻል መሰለሽ? በኩርኩም አንቺን አመስግኜ እስኪ ልሸኝሽ። በጣም አመስግኝልኝ። እቺኛዋ ምን ያህል ረጅም እንደሆንሽ እንደኔና ላሹ ጨዋታ መጥቷል። እቃ ትይዣለሽ ከኔና ካሹ ዘሎ አንቺ ያሹን እቃ የነካ ሰው አሸናፊ ይሆናል ማለት ነው። ማለት እቃ ሰጥሻለሁ ይዘሽ እንዲከፍ ታደርጊያለሽ፣ ዘሎ መንካት ነው አንቺ ባለሽበት። ኦኬ እሺ ነይ ወደዚህ። ያው እንግዲህ የኔ ነሽ፣ አንቺ ረጅም ነሽ፣ እኔና አሹ ደግሞ ያው እንደምታይነን። ምን አሰብኩ መሰለሽ? ጨዋታ ነው። ይሄንን ባንቺ ቁመት ልክ ራቅ አድርገሽ ትይዣለሽ። ዘሎ የነካ የጨዋታው አሸናፊ ይሆናል ማለት ነው። ገብቶሻል አይደለ? አዎ። እስኪ እቺን ነገር እስኪ እንየው። ይታያል? እስኪ በደም እጅሽን እንትን አድርጊ። አዎ። እንዴት ነው አሁን አሹ? ዘሎ መካት 1 2 3 1 2 3 አሹ ላሹ ጥረት እንዲህ ነው የሚደረገው። ለማንኛውም ሰይፉ በኢቢኤስ የኢትዮጵያን መለሎ እዚህ ባሹ አማካኝነት አምጥተን የአፍሪካ ድንቃ ድንቅ ኢትዮጵያን ወክላ እንግዲህ ሪከርዱ ለጊዜው ከሷ የሚበልጥ እስካልመጣ ድረስ የኔ ነሽ ይዘዋለች ማለት ነው። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል አካሌ የሚለው ዘፈን ክሊፑ በዚህ ነው። የኔ ነሽ ማለት ከተከታዩ መልእክት በኋላ ሰይፉ በኢቢኤስ ይመለሳል። የኔ ነሽን ሞቅ አድርጋችሁ ሸኙልኝ። የኔ ነሽ እግዚአብሔር ካንቺ ጋር ይሁን። እናመሰግናለን።